ቤቱ በእሳት ተያይዟል። እዛ ቤት ውስጥ ያሉት ነገሮች በሙሉ ወድመዋል። ምን አገባኝ? ዋናው እሱ አይደለም። ዋናው ልጄና ሚስቴ ናቸው። አሁንም ድረስ እዛ ቤት ውስጥ ነው ያሉት። በአካባቢው የእሳት አደጋ ሰራተኞች፣ ፖሊሶች፣ የሕክምና አባላት ብቻ በጣም ብዙ ሰዎች ነበሩ። የእሳት አደጋ ሰራተኞቹ ሚስቴና ልጄን ለማዳን እየታገሉ ነው። እኔ ወደ ቤቱ ገብቼ ሚስቴና ልጄን ለማዳን ፈልጌ ነበር። ምን ያደርጋል ፖሊሶቹ እንዳልገባ ያዙኝ። እውነት ለመናገር ለኔ ያስበው እንደሆነ አውቃለሁ። ነገር ግን በዛ ሰዓት ስለያዙኝ በጣም ነበር የተናደርኩባቸው። ሁሉንም በገላቸው በጣም ነበር ደስተኛ የነበርኩት። ነገሩ ሲብስብኝ ወደ አንዱ የእሳት አደጋ ሰራተኛ ሄጄ ጠየቅኩት። ይቅርታ ሚስቴና ልጄ ተገኝተዋል? ቀስ ብሎ መለሰልኝ። አይ እስካሁን አልተገኙም፣ ግን አታስብ፣ ምንም ሳይሆኑ እናወጣቸዋለን ብሎኝ ወደ ቤቱ ከተለያዩ የሥራ አባላቱ ጋር ሄደ። እሳቱ በጣም እየነደደ ቢሆንም የእሳት አደጋ ሰራተኞቹ ህይወታቸውን አደጋ ላይ ጥለው በሩን ሰብረው ወደ ቤቱ ገቡ። ከብዙ ርብርብ በኋላ ውጭ ላይ የነበረው የእሳት አደጋ ሰራተኛ አንድ ነገር ተናገረ። የሕክምና ባለሙያዎችን ጥሯቸው፣ 3 ሰዎች ተገኝተዋል። ምን ማለት ነው? ስለምን 3 ሰዎች ነው የሚያወሩት? እዛ ቤት ውስጥ እኮ ልጄና ሚስቴ ብቻ ነው ያሉት። እና ማን ነው ያ ተጨማሪ ሰው? ነገሩ ቢያስደነግጠኝም እስካሁን ድረስ ግን ሳስብ የነበረው ስለ ልጄና ስለ ሚስቴ ብቻ ነበር። የሕክምና አባላቱ 3 ሰዎችን በቃሬዛ ይዘው ከዛ ቤት ውስጥ አወጧቸው። በዚህ ጊዜ ነበር የሚያስደነግጠው ነገር የተመለከትኩት። እነዛ 3 ሰዎች ልጄ፣ ሚስቴና እኔ ነበርኩ። ማለት እኔን ይመስላል። ፊቱ፣ ሰውነቱ፣ የለበሰው ልብስ ሳይቀር እኔን ነበር የሚመስለው። ከዛ ሰውዬ ጋር የሚያለያየ ነገር ቢኖር እሱ በእሳቱ ምክንያት ትንሽ መጎዳቱ ብቻ ነበር። በጣም ስለደነገጥኩ የሕክምና ባለሙያውን ሄጄ ጠየቅኩት። ይቅርታ ይሄ እኔን የሚመስለው ሰውዬ ማን ነው? የሕክምና ባለሙያው ምንም እየመለሰልኝ አልነበረም። እንደም ወደ እኔ ሁላ እያየ አልነበረም። ስራውን ብቻ ነበር ዝም ብሎ ሲሰራ የነበረው። ሚስቴና ልጄን ለማስረፍ እየታገለ ነበር። ይቅርታ አይሰማም። ዝምታ። ምንም ነገር አልተናገረም። ከትንሽ ቆይታ በኋላ በአምቡላንስ ሚስቴን፣ እኔን የሚመስለውን ሰውዬና ልጄን ወደ ሆስፒታል ወሰዷቸው። 3ቱም ብዙም አልተጎዱም ነበር። ቤቱ ሲነድ የሚጨሰው ጭስ ብቻ ነበር ራሳቸው እንዲሱት ያደረጋቸው። ከትንሽ ቆይታ በኋላ ያ እኔን የሚመስለው ሰውዬ መንቀሳቀስ ጀመረ። በዚህ ጊዜ ነበር ሁሉ ነገር እየፈዘዘብኝ የመጣው። ሁሉ ነገር እየደበዘዘ መጣ። ምን እንደሆነ አላውቅም። እንዴ ለምንድነው ያ ሰውዬ ሲነቃ እኔ ራሴን እየሳትኩ ያለሁት? ብቻ አላውቅም። ከዛም በስተመጨረሻ ሁሉ ነገር ጨለመ። በድንገት ካልጋው ላይ ባንኝ ነቃው። ፊት ለፊት አንድ ዶክተርና 2 ነርሶች ነበሩ። አንዷ ነርስ መታ እንዳልንቀሳቀስና ትንሽ አረፍ እንድል ነገረችኝ። ሚስቴና ልጅ እንዴት ናቸው? በህይወት እንኳን አሉ? እሱን ለማወቅ ብዬ ነርሷ ከክፍሏ ከመውጣቷ በፊት ጠየቅኳት። ይቅርታ ነርስ፣ ሚስቴና ልጅ እንዴት ናቸው? በውስጤ ምንም እንዳይሆኑ ስጸልይ ነበር። አታስብ፣ ደህና ናቸው። ሁለቱም ነቅተዋል። እንደም ከነሱ በበለጠ መልኩ አንተ ነበርክ ትንሽ የተጎዳኸው። ነገር ግን አሁን እንደማይ ደህና የሆንክ ትመስላለህ። ትንሽ ረፍት ስለሚያስፈልግህ ተኛና ወደ በኋላ ላይ ታያቸዋለህ ብላኝ ከክፍሌ ወጣች። ከዛም ፈጣሪን ያመሰገንኩ ነርሷ እንዳለችኝ አልጋው ላይ ጋደም አልኩ። ግን እስካሁን ድረስ አንድ ጥያቄ በአይምሮዬ ውስጥ የተመላለሰ ነው። እንዴ ከትንሽ ቆይታ በፊት እኮ እኔ ቤተሰቦቼ ለማዳን እየተሯሯጥኩ ነበር። አሁን ግን በዛ በተኛው ሰውዬ ፋንታ ነው ያለሁት ወይስ እኔ ነኝ? ቆይ ምንድን ነው የተፈጠረው? ብቻ እሱ የሚያሳስብ ጉዳይ አይደለም። ዋናው ሚስቴና ልጄ ደህና መሆናቸው ነው። አሁን ያ ጊዜ አልፏል። ያ ነገር ከተፈጠረ 3 ወራት አልፈዋል። እኔ ሚስቴና ልጅ አዲስ ቤት ገዝተን አሪፍ የሚባል ህይወት እየኖርን ነው። በዚህ ጊዜ ነበር ያ የማላውቀው ስሜት የመጣው። ውስጤ ላይ የሆነ ሌላ ነገር እንዳለ ይሰማኛል። ሰውነቴ ውስጥ የሆነ ሌላ ፍጡር ያለ ይመስለኛል። መታጠቢያ ቤት ውስጥ ነበርኩ። ፊቴን ታጠብኩ። ፊቴን በመስታወት ውስጥ ተመለከትኩ። በዚህ ጊዜ ነበር በጣም የሚያስደነግጠው ነገር ያየሁት። በመስታወት ውስጥ የሚንጸባረቀው የኔ ምስል ፈገግ ብሎ ይታያል። በጣም ደንግጬ ወደ ኋላ ፈገግኩ። መደናገጤን ያየው የኔ ምስል ፈገግ ብሎ ተናገረ። ምን ነው ደነገጥክ እንዴ? በድንጋጤ ውስጥ ሆኜ ጠየቅኩት። ኦይ አንተ ማን ነህ? ምን አይነት የጅል ጥያቄ ነው? እኔ ማን ነኝ? ምን እያለ እንደነበረ እንኳን አልገባኝም። ምን አንተ ነኝ ማለት እንዴት? ማለት አካፈን ዝጋ። እኔ ማለት አንተ ነኝ። አሁን አንድ ነገር ልንገርህ፣ በደንብ አዳምጠኝ። ምርጫ ሰጣሃለሁ።